ሰላም ለእናንተ ይሁን ውዶቼ። አሰላም አለይኩም ሀቢባቲ። ዛሬ እንግዲህ መንዲ አብረን እንሰራለን። የተፈጨ ያዘጋጀነው የተፈጨ ኩዝበራ ወይም ደግሞ ድንብላል የኛ ሀገር ማለት ነው። ከሞን እርድና እንደምታዩት ዝንጅብል፣ ቆንደ በርበሬ እንዲሁም ደግሞ ሁሉም ቅመም የያዘ ቀይዋ ደግሞ ፓፕሪካ ነች። ያው እንደምታዩት ሎሚያችንም ተጨምቋል። ይሄ ሎሚ የተጠቀምኩት ትልቅ ስለሆነ አንድ ነው የተጠቀምኩት እኔ። ይህንን የምናዘጋጀው እንግዲህ ዶሮአችን ተዘብዝፎ የለ እሱን አጠንፍፈን ቅመምም አርግተን ዶሮውን ለአንድ ሰዓት ከአንድ ሰዓት የበለጠ እንጂ ከአንድ ሰዓት ያላነሰ ቀመመን እዚህ ጋር ባዘጋጀነው ሽንኩርት፣ ነጭ ሽንኩርትና ዝንጅብል እሱንም ጨምረንበት ሎሚያችንንም ጨምረን ይሄ ለዶሮአችን ነው ማለት ነው። መንዲ እንግዲህ ብዙ አሰራር ቢኖረውም ዛሬ ደግሞ ቢጫ ነው የምንሰራው። ሩዙን በእርድ ነው የምንዘፈዝፈው። ለየት የሚያደርገው ያ ነው። ይሄ ሩዛችንም ታጥቦ ተዘጋጅቷል እንደምታዩት። ከዛ ይሄ እርድ ጨምርበታለሁ ማለት ነው። እንደ ሩዙ መጠን የኔ ሩዝ ለምሳሌ በምትሰፍሩበት እንደየቤታችሁ ዕቃ ይለያያል። እንደዛ አርግታችሁ የኔ ትንሽ ያው በርከት ስለሚል በትልቁ ወይ ደግሞ እኛ ሀገር ጠላ መጠጫ የሚባለው አይደል ጣሳ፣ በሱ 3 ስላደረኩኝ 3 ነው የሚጨምርበት። እሺ እኔ 3 ማንኪያ በትልልቁ 4 የመሰላችሁ ትንሽ ስላልሞላሁት ነው 4ኛዋን የጨመርኩት እንጂ 3 ነው ሙልት ቢል 3 እንደዚህ ጨመርኩኝ። ከዛ በኋላ እንዘፈዝፈዋለን ማለት ነው። እንደዚህ መዘፍዘፉ ስታጥቡትም ሲቀቀልም ከለሩ ቢጫ ብቻ ይሆናል። ከቢጫም አልፎ ለየት ያለ ጣዕም ይሰጧል። ከዛ እዚህ ጋር ደግሞ የሚያስፈልጉን ግብአት እነዚህ ናቸው። ይሄ ኦቭናችን ውስጥ የሚገባበት ይኸው በዚህ መልኩ ሩዛችን ተዘብዝፏል ማለት ነው። እናቆየዋለን። ከ50 ደቂቃ በላይ ብታቆዩት አሪፍ ነው። በጣም ከቸኮላችሁ 40 ደቂቃ ምናምን አቆዩት። እኔ ረጅም ሰዓት ነው የምዘፈዝፈው፣ ምክንያቱም ሲቀቀል አይወጣም ከውስጡ ሩዙ ላው ላይ ከለሩ ራው ላይ እንዲሆን የሩዙ የእንትኑ የእርዱ ከለር ማለት ነው። እዚህ ጋር ደግሞ ይኸው ዶሮ ቅድም እንዳልኳችሁ ለረጅም ሰዓት የተዘፈዘፈ ዶሮ ቅድም ባያችሁት ቅመማ ቅመም ማለት ነው። ኦቭኒን መጀመሪያ አሞቀዋለሁ። ከዛ በኋላ ይኸው በምታዩት መልኩ ማለት ነው የኦቭን እቃ ውስጥ እንደዚህ አልሙኒየም ከስር በማድረግ እንደዚህ ደረድረውና ኦቭን ውስጥ ከተዋለሁ። በጣም ተወዳጅ የሆነ የእውነቴን ነው የምላችሁ፣ ሞክሩት። ታዲያ ይህንን ስትሰሩ በዝት ያለ ስራ ሳይሆን ስራ ቀለል ባለላችሁ ሰዓት ሞክሩት። እሺ ውዶቼ፣ እርድ ምናምን ስለሚበዛው እርድ ደግሞ የነካው ነገር በጣም መታጠብ ስለሚፈልግ እቃ በዛችብን እንዳትሉ፣ ቀለል ያለ ስራ በሚኖራችሁ ሰዓት ሰርታችሁ ሞክሩት። በጣም አሪፍ አሰራር፣ ሲበሉት የሚጣፍጥ ውስብስብ ያላለ በቃ ቀለል ያለ ነገር፣ ሲበላ ደግሞ ምን ብዬ ልንገራችሁ። እንደዚህ በምታዩት መልኩ እናረጋለን። ይሄ ደግሞ ሎሚው ራሱ ስለሆነ ከቅመማ ቅመም ጋር እንደዚህ ላው ላይ እንጨምርና ከዛ በኋላ አልሙኒየም ሽፍን አርግተነው ነው ኦቭን ውስጥ የምንከተው። ይኸው በዚህ መልኩ። ይሄኛው ደግሞ የሀገራችን ሽንበራ ነው ለምንለው የነጩ ሽንበራ እዚህ ጋር የምታያቸው የምናዘጋጀው ነው። እንደ ቁሌት አቁላልተን የምናዘጋጀው ነው። ይሄ ሁላችሁ እንደዚህ ሽፍን ተደርጎ ዶሮ ማለት ነው። አሁን ወደ ኦቭን ሊገባ ነው ማለት ነው። ዛሬ የጋዝ ኦቭን ነው የምጠቀመው ፍጥነት ስላለው ብዬ። እንደዚህ በምታዩት መልኩ መጀመሪያ የጋለ ነበረ። እንደዚህ ከተታረኩት ዶሮዬን ከዛ ክድና አደርገዋለሁ ማለት ነው ኦቭኑን። ኦቭናችን ተከደነ። እሱ እስኪበስል ደግሞ የሚያስፈልጉ ነገሮች እንደዚህ እንደምታዩት እናዘጋጃለን። ይሄ ሽንኩርት ሳቁላላ መጀመሪያ የተጠቀምኩት ቅቤ ነው ወይም ደግሞ ዝብደ የሚሉት አረቦች ማለት ነው። እሱን አረኩት፣ ሽንኩርት፣ ነጭ ሽንኩርት እና ይሄ ደግሞ ሎሚ ነው። ሎሚና ሽፍ ወይም ደግሞ ደረቁ ሎሚ ማለት ነው። እሱንና ወረቅ ሌሞን ነው የሚሉት። ይሄ ወረቀት የሚመስለው ቅጠል የሚመስለው ነገር ወረቅ ሌሞን፣ የሎሚ ወረቀት ማለት ነው። እንደዛ ከሆነ እሱን አደረኩኝና እንደዚህ በምታዩት መልኩ አቅሏለዋለሁ ማለት ነው። ከዛ ይሄ ቆንዶ በርበሬ ነው የሚጨምረው። 1 ማንኪያ ነው የጨመርኩት። ይሄ ደግሞ እየተፈጨ ኩዝበራ ወይም ደግሞ የሀገራችን ድንብላን ማለት ነው። ድንብላን የምንለው ዳቦ ውስጥ የምንጨምረው ከሞን ነው ይሄ።
ታዲያ ውዶች ከሽንኩርት ጋር ማለት ነው ስትጠብሱ ቅመማ ቅመም ለየት ያለ ጣዕም ያመጣላችኋል። አብሶ ለመንዲ ለዛ ነው መጀመሪያ ቅመሞቹን የጨመርኩት። ከዛ በኋላ ቲማቲም እንጨምራለን። ይሄ ደግሞ ማጁን ቶማት ወይም ደግሞ የዶሮ ጣዕም ያለው ታውቁታላችሁ፣ ይሄ ማለት ነው። ይህንን ሙሉን የተጠቀምኩት። ቲማቲማችንንም እንደዚህ እንጨምርና እናቁላለዋለን አንድ ላይ ማለት ነው። እኔ ይህንን ነገር ብዙ ጊዜ አልሰራውም። በወር አንድ ወይ ሁለቴ ነው የምሰራው። በጣም ተወዳጅ የሆነ እጅግ በጣም የሚወዱት የእውነቴን ነው የምላቸው። ይሄንን ስሰራ እኔ ስጦታ አገኛለሁ ጌታን እና በጣም ጣፋጭ የሆነ ለየት ያለ መንዲ አሰራር ነው። መንዲ በብዙ አይነት አለ። ይሄ ደግሞ ቃሪያ ነው። ከዛ የፈቀፈቅነው ካሮታችንን እንደዚህ እንጨምራለን። በመጀመሪያ ቪዲዮ ሲጀምሩት ግን የደወሏን ምልክት መጫን፣ ላይክ ማድረግ፣ ኮመንት መጻፋችሁን እንዳትዘገዩ እንዳትረሱ። ገንቢ የሆነው አስተያየታችሁን ደግሞ በኮመንት ማስቀመጫው ላይ አስቀምጦልኝ። እንደዚህ ከደን እናደርገዋለን። ትንሽ ከደን እያደረግን ከፈት። ከዛ ቅድም ያሳየዋችሁን ሽምብራ ይሄንን ማለት ነው እንጨምርበታለን። በዚህ በምታዩት መልኩ እንደዚህ እያደረግን ቁርጥልጥልጥ እናደርገዋለን። ምስቆ በራሴ አማርኛ እኮ ነው። ከዛ እንደዚህ እንትን ካረግነው በኋላ አንድ ላይ ደግሞ ትክትክ እንዲልልን ከደን እናደርገዋለን። እዛ ጋር ዶሯችን እየበሰለ ነው። እዚህ ጋር ደግሞ እኛ ይሄንን እያዘጋጀን ወደ ሩዝ ደግሞ እንሄዳለን። ይሄው ሩዛችን ተጠነፈፈ። በዚህ መልኩ ውሃ ጥጃለሁ። ውሃው ፈልቷል። አሁን መጨመር ነው። ሌስኮ አብረን እንጨምረው። አያችሁ ሩዙ ሲታጠብ ቢውል አይለቅም አንዴ። ምክንያቱም ለረጅም ሰዓት ዘፍዝፌዋለሁ ከእርድ ጋር። ይኸው የፈላ ውሃ ውስጥ እንደዚህ ጨመርኩት ማለት ነው። ውሃ ውስጥም የተወሰነ ይወጣል፣ ግን ቢወጣም ችግር የለውም። ከለሩ እንደዛው ቢጫ ነው የሚሆነው። የሚያምር ከለር ጣዕምም ይሰጠዋል። እንደዚህ በምታዩት መልኩ ሩዛችንን እዚህ ጋር እያበሰልን ነው። ጨው እንደ ሩዙ መጠን እናንተ እየቀመሳችሁ መጨመር ትችላላችሁ። እዚህ ጋር እኔ የጨመርኩት ጨውና ውሃ ነው፣ ዘይት አልተጠቀምኩም። ይኸው እዚህ ጋር ደግሞ ተጠንፎ ከስር ድስት አለ፣ አጠንፍፌዋለሁ ማለት ነው። ብዙ አላበስለውም፣ ድጋሜ ስለሚበስል ከቁሌቱ ጋር ማለት ነው። ይኸው በምታዩት መልኩ ሲያምር በጣም የሆነ ብጭብጭ ያለ ቢጫም አልሆነም፣ የሚያምር ከለር ማለት ነው። እዚህ ጋር ደግሞ አያችሁ፣ ይሄም በቃ ደርሷል። ጨው እናንተ እንደየመጠኑ እየቀመሳችሁ ነው የምታደርጉት። እቺ ክቧ ነገር እንግዲህ ያው ደረቅ ሎሚ ነው ብያችኋለሁ። እኔ የተጠቀምኩት ቅቤ እዚህ ጋር ብቻ ነው፣ ችግር የለውም። ዘይትን መጠቀም ትችላላችሁ። ያው ዘይት ብዙ ጊዜ ለጤና ስለማይመከር በቅቤ ነው ብዙ ምግቦችን የምሰራው። እና ይኸውላችሁ እንደምታዩት አያችሁ፣ ከላዩ ላይ የሸፈነውን ክዳን አነሳሁት። እንደዚህ አምሮ ደርሷል ማለት ነው። ዶሯችን እንደዚህ ደርሷል። አሁን ደግሞ አያችሁ ቅድም ያቁላላነውን ቁሌቱን ከላይ ነው የጨመርነው ከሩዙ ላይ። መሀሏን ደግሞ መንዲ ስለሆነ የምንሰራው በሲኒ ግስጢር ጥቅልል አድርጊያት እሷን አዘጋጀው። አያችሁ እቺ መሀል ያለችዋ ጠብ አድርጌ በቅቤ በኋላ እሳቱን የምናደርግበት ቦታ ነች ማለት ነው። በዚህ መልኩ ደረደር ነው ዶሯችንን። አያምርም? ዋው ሲያምር! የእውነት ሞክሩት ውዶቼ። ከዛ እንደዚህ አርግተን ጠብ ያረግንበት ቅቤ ላይ እንደዚህ ከሰል ወይም ደግሞ ፋሃም የሚሉትን እናደርግና እንደዚህ ክድን እናደርገዋለን። አያችሁ እኔ ድስቱ የራሱ የሆነ ትንሽዬ አየር ማውጫ ነበር፣ እሷን ደፈንኳትኝ። እንደዚህ ግጥም የማይልላችሁ ከሆነ ደግሞ አልሙኒየም ሽፍን አድርጉት። እኔ ግን አልሙኒየም አያስፈልገውም። ድስቱ ራሱ ምንም አይነት ነገር ወደ ውጭ አያወጣም። እቺ አየር ማውጫ ነበረች፣ እሷን ደግሞ ራሱ በአልሙኒየም ሸፈንኳት። ከዛ እንደዚህ አርግታችሁ ቢያንስ ለአንድ ሰዓት ለ50 ደቂቃ ኦር ለአንድ ሰዓት ቅንስ አድርጋችሁ እሳቱን ስትተዉት ይዋሃዳል። ሁሉም ከዶሮ ጋር ጣዕሙ ምኑ ቅመማ ቅመሙ ቆንጆና ለየት ያለ ጣዕም ይኖረዋል ማለት ነው።
ይኸው አሁን ደግሞ ጨረሰ ካልኳችሁ ሰዓት በኋላ እንደዚህ ተከፈተ። እኔ ከአንድ ሰዓት በኋላ ነው የከፈትኩት። አወጣሁት ይሄንን። አሁን በቃ ለገበታ ወደ ማቅረብ ወይም ደግሞ ደርሷል ማለት ነው። ምሳ ላይ ነው ብዙ ጊዜ ይሄን ነገር የምሰራው እኔ። አሁን ምሳ ሰዓት ነው። አያችሁት እንዴት እንደሚያምር ሩዙ ርዝመቱ ፍርፍር ብሎ የዶሮ ውበት ይቡት። እዚህ ላይ አያችሁ እንዴት እንዳዘገጃጀሁት። እንደተለመደው ሁሌ እንደማደርገው ማለት ነው። ከላይ የምትፈልጉትን አይነት ነገር ማድረግ። ዛሬው ነጭ ሽንኩርት ስለሚያስፈልግ እሱን አደረኩኝ። እንደተለመደው ሎሚ፣ ከዛ ቲማቲም እንደየፍላጎታችሁ ከላይ የምትፈልጉትን ነገር አድርጋችሁ ከፈት ስታደርጉት ለየት ያለ ሽታ ይኖረዋል። አብሶ የባግዱኔስ ናና ከላይ ማድረጉ ምግቡ ስትከፍቱት ምን ብዬ ልንገራችሁ። በእንደዚህ መልኩ ተዘጋጅቷል ማለት ነው ምሳችን። ሞክሩት። የእውነቴን ነው የምላችሁ። በጣም አሪፍ እና ቀላል አሰራር ነው። በአረቦች ዘንድ ደግሞ እጅግ በጣም ተወዳጅ፣ እጅግ በጣም ቪዲዮን እስከ መጨረሻው ማየታችሁን አትዘንጉ። ገንቢ የሆነውን አስተያየታችሁን እጠብቃለሁ። በቀጣይ ቪዲዮ እንገናኛለን። ሰላም ሆኑልኝ።